ሰላም የአፍታን ባብ ተከታታዮች እንደምን አላችሁ? ዛሬ በአዲስ ርዕሰ ጉዳይ ተመልሻለሁ። ዛሬ የምንመለከተው የትምህርታችን ይዘት የምዕላድ ምንነትና አይነቶች ወይም ዲፊኒሽን ኤንድ ታይፕስ ኦፍ ሞርፊምስ የሚል ርዕሰ ጉዳይ አንስተን እንነጋገራለን ማለት ነው። የምዕላድ ምንነትና አይነቶች፣ ምዕላድ ምን ማለት ነው? እንደገና የምዕላድ አይነቶችስ ስንት ናቸው የሚለውን እንመለከታለን። ምዕላድ ማለት ምን ማለት ነው? ምዕላድ ሰዋሰዋዊ ተግባር ያለውና ወደ አነስተኛ የቃል ክፍል ሊሸነሸን የማይችል አነስተኛ አሃድ ነው። ወደ አነስተኛ የቃል ክፍል ሊሸነሸን የማይችል። ስለዚህ እዚህ ጋር ስንመለከት ሁለት ትርጉም ያለው ነገሮችን እንመለከታለን። አንደኛው ሰዋሰዋዊ ተግባር ያለውና ሁለተኛው ደግሞ ወደ አነስተኛ የቃል ክፍል ሊሸነሸን የማይችል። ይሄ ማለት ነው ምዕላድ የሚለውን ትርጉም ይሰጠናል ማለት ነው። እዚህ ጋር ሁለት ነገሮችን የምናየው፣ አንደኛው ሰዋሰዋዊ ተግባር ያለውና ወደ አነስተኛ የቃል ክፍል ሊሸነሸን የማይችል የሚል ነገሮችን እናገኛለን። ምን ማለት ነው? አንደኛው ሰዋሰዋዊ ተግባር ያለው ነገር ሲባል ቃሉ ሲነገር ብቻውን ትርጉም መስጠት የሚችል ነው ማለት ነው። ሁለተኛው የቋንቋ አነስተኛ ክፍል ነው፣ ሊሸነሸን የማይችል ወደ ቋንቋ አነስተኛ ክፍል ነው ሲባል ደግሞ ብቻውን ሲነገር ትርጉም የማይሰጥና ወደ አነስተኛ አሃድ ሊሸነሸን አይችልም ነው። ትርጉም የማይሰጥ ነው። ብንሸነሽነው የምናገኘው ነገር ምንድነው? እሱ ትርጉም አልባ ድምጾችን ይሆናል ማለት ነው። ምሳሌውን እንመልከት። ቤት እና ቤቶች የሚለውን እንመልከት። ሁለቱን በንጽጽር እያነጻጸረን ብናያቸው ቤት የሚለው ትርጉም አዘል ነው። ስለዚህ ትርጉም አዘል ከሆነ ምዕላድ ነው ማለት ነው። ስንሸነሽነው የምናገኘው ት የሚል ነው። ስለዚህ ቤት የሚለው ትርጉም አዘል ነው። ከዛ በኋላ ይሄ ቤት የሚለውን ቃል ስንሸነሽነው ትርጉም አዘል ሳይሆኑ ትርጉም አልባ ወደሆኑ ድምጾች ነው የሚሸነሸነው። ደግሞ ቢሸነሽን ብንለው ብኤት የሚል ነገር ነው። ስለዚህ ይሄ ቤት የሚለው ቃል ምዕላድ ነው ማለት ነው። ምዕላድ ሆኖ እናገኘዋለን። ስለዚህ ቤት የሚለው ምዕላድ ነው ማለት ነው። ሁለተኛ ምሳሌ እንመልከት። ቤቶች የሚል እናገኛለን። ቤቶች የሚለው ትርጉም አዘል ነው። ስለዚህ ትርጉም አዘል ከሆነ ምዕላድ መሆን ይችላል ነው። ግንስ ሁለተኛውን ዲፊኒሽን ያሟላል ወይ ነው። ስለዚህ ምዕላድ ማለት ምን ብለናል? ምዕላድ ማለት ትርጉም አዘል የሆነና ወደ አነስተኛ የቃል ክፍል ሊሸነሽን የማይችል ነው ብለናል። ስለዚህ ቤት የሚለው አንድ የመጀመሪያውን መስፈርት ያሟላልናል። ቤቶች የሚለው ብዙ ቤቶች፣ መኖሪያ ቤቶች እንደማለት ነው። ስንሸነሽን የምናገኘው ግን ቤትና ኦች የሚል ነው። ስለዚህ ቤት የሚለው ቤትና ኦች ወደሚል አነስተኛ ትርጉም አዘል አሃድ መክፈል ችለናል ማለት ነው። ስለዚህ አሁን እዚህ ጋር ቤት የሚለው ትርጉም ይስጠን እንጂ ቤትና ኦች የሚል ስንሸነሽን ደግሞ ቤትና ኦች የሚል ነገር ቤት መኖሪያ ቤት ነው፣ ኦች ብዛትና አመልካች ነው። ስለዚህ ትርጉም አዘል ነች። እቺ ኦች የምትሆን ትርጉም አዘል ሆና አግኝተናታል። ስለዚህ ቤት የሚለው ምዕላድ ሲሆን ቤቶች የሚለው ግን ምዕላድ አይሆንም ማለት ነው። ምዕላድ አይሆንም። ስለዚህ ምክንያቱም ኦች የሚለው መጠን ወይም ብዛትና አመልካች ቅጥያ ምዕላድ ስለሆነች ቤቶች የሚለው ምዕላድ ሆኖ አናገኘውም ነው። ስለዚህ ሁለቱ ልዩነቶች በደንብ ማየት ያስፈልጋል። ምክንያቱም ዲፊኒሽኑ ከመጀመሪያው ስንነሳ ምዕላድ ማለት ትርጉም አዘል የሆነና ወደ አነስተኛ ቃል ክፍል ሊሸነሸን የማይችል ነው ብለናል። ስለዚህ ቤቶች ጋር ስንመጣ ግን ትርጉም አዘል ነው፣ ግን ወደ አነስተኛ ቃል ክፍል መሸንሸን ይችላል። ስለዚህ ቤቶች የሚለው ምዕላድ ሳይሆን ቃል ነው ማለት ነው። ቃል ነው። ይህ ልብ ብላችሁ ማስተዋል ያስፈልጋል። ሌላው የምዕላድ አይነቶች ስንመለከት ምዕላድ በሁለት ከፍለን ማየት እንችላለን። አንደኛው ነፃ ምዕላድ ወይም ፍሪ ሞርፊም ብለን የምንጠራቸው ናቸው። ሁለተኛው ጥገኛ ምዕላድ ወይም ደግሞ ባውንድድ ሞርፊም ብለን እንጠራቸዋለን። ነፃ ምዕላድ ምን ማለት ነው? ነፃ ምዕላድ ማለት ብቻቸውን ሲነገሩ ትርጉም መስጠት የሚችሉ ምዕላዶች ናቸው። ብቻቸውን ሲነገሩ ትርጉም መስጠት የሚችሉ ምንም አይነት ጥገኛ ምዕላዶችን ያላስጠጉ እነኚህ ምዕላድ ነፃ ምዕላድ ብለን እንጠራቸዋለን። እነዚህ ምዕላዶች እንደ ቃልም ሊያገለግሉ ይችላሉ ማለት ነው። ብቻቸው መቆም ይችላሉ። ጥገኛ ምዕላዶችን በውስጣቸው በላያቸው ላይ አያስጠጉም። እዚህ እነኚህ ነፃ ብለን እንጠራቸዋለን። ብቻቸው መነገር የሚችሉ ምንም አይነት ቅጥያ ምዕላዶችን ያላስጠጉ ቃላቶችን በሙሉ ነፃ ምዕላዶች ብለን እንጠራቸዋለን ማለት ነው። ለምሳሌ ቤት፣ ሄደ፣ ሰው፣ በላ፣ ቆንጆ፣ አጭር፣ ድንጋይ፣ መጽሐፍ ወዘተርፈ እነኚህ በሙሉ ነፃ ምዕላዶች ናቸው። እዚህ ነፃ ምዕላዶች ምንድናቸው? ምንም አይነት ጥገኛ ምዕላዶችን ማስጠጋት የለባቸውም ነው። እነኚህ ነፃ ብለን እናያቸዋለን።
ሁለተኛው የምዕላድ አይነት ጥገኛ ምዕላዶች ናቸው ወይም ባውንድድ ሞርፊም ብለን የምንጠራቸው ናቸው። እነኚህ ጥገኛ ምዕላዶች ከዋና ቃል ጋር ካልተጠጉ በስተቀር ራሳቸውን ችለው የማይነገሩ መጠጊያ የሚፈልጉ ናቸው ነው። ጥገኛ ማለት ቃሉ ራሱ የሚያስረዳን መጠጊያ የሚፈልጉ የቅጥያ አይነቶች ናቸው። መጠጊያ ከሌላቸው ብቻቸውን ምንም አይነት ትርጉም የማይሰጡ እስር ምዕላዶች ናቸው ማለት ነው። የታሰሩ ናቸው፣ ብቻቸውን ትርጉም አይሰጡ። ስለዚህ እነኚህ ቅጥያ ምዕላዶች ብቻቸውን ትርጉም የማይሰጡ ናቸው። ነገር ግን ከዋና ቃል ጋራ ተደርበው ሲመጡ ግን የራሳቸውን ሰዋሰዋዊ ተግባር እንደሚወጡ ማስተዋል ያስፈልጋል ማለት ነው። ምሳሌዎችን እንመልከት። ኦች፣ አም፣ አማ፣ እኛ፣ ኦች፣ ዎች፣ ህ፣ ኤ፣ አት፣ ኡ ወዘተ የመሳሰሉት እነዚህ ጥገኛ ምዕላዶች ናቸው። እነዚህ ቅጥያ ምዕላዶች ከዋና ቃል ጋራ ወይም ከነጻ ምዕላድ ጋር ካልተጠጉ በስተቀር ብቻቸውን ትርጉም አልባ ናቸው ነው። ብቻቸው ምንም አይነት ሰዋሰዋዊ ተግባር የላቸውም ብለን ማስቀመጥ እንችላለን። ምሳሌ ከላይ በተሰጡት ቅጥያዎች የሚጠጉበትን ቃል እንፈልግ ይላል። ለምሳሌ ቤት የሚለውን ቤት ነጻ ምዕላድ ነው። ኦች ስንጨምርበት ቤቶች ሆኗል። ስለዚህ አሁን ነጠላ ቁጥር የነበረውን ወዴት አድርጎልናል? ወደ ብዙ ቁጥር ቀይሮ ወደ ብዙ ቁጥር ቀይሮልናል። ስለዚህ ቤት ነጠላ ቁጥር ነው፣ ቤቶች ሲሆን ደግሞ ብዙ ቁጥር ይሆናል ማለት። ስለዚህ አንድ ቤት የነበረው ወደ ብዙ ቁጥር የለወጠልን ማለት ኦች የምትለዋ በዋና ቃል ላይ ቤት በሚለው ቃል ላይ ተደርባ ስለመጣች ቤቶች ወይም ብዛትን የሚያመለክት ቅጥያ ምዕላድ ሆና ገብታለች ማለት። ስለዚህ የዚች የኦች ሰዋሰዋዊ ተግባሯ ምንድነው? እሱ ነጠላ ቁጥርን ብዙ ቁጥር ማድረግ ነው ማለት ነው። ሁለተኛውን እንመልከት። ሆድ ፕላስ አም። ሆድ ነጻ ምዕላድ ነው፣ አም ቅጥያ ምዕላድ ነው። ለዚህ ሁለቱ ስናያያዛቸው ሆዳም የሚል ነገር ይሰጠናል። ስለዚህ ይህችኛዋ ደግሞ አም ሆድ ስም ነው። የቃል ክፍሉን ብንመለከት አም ቅጥያ ምዕላድ ናት። ሆዳም ስንል ደግሞ ቅጽል ይሆናል ስም ማለት ነው። ስለዚህ የዚች አም የምትለዋ ቅጥያ ምዕላድ ሆድ ላይ በሚለው ቃል ላይ ስትጨመር ወይም ስትደረብ ሆዳም የሚል የቃል ክፍል ሰጠን ማለት ነው። ስለዚህ ይህችኛዋ ደግሞ የአም ተግባሯ ምንድነው? እሱ ስም የነበረውን ወደ ቅጽል ወይም ቅጽል እንዲሆን ረድታናለች ወይም አግዛናለች ማለት። ስለዚህ አም የምትለዋ ቅጽል አድራጊ ወይም ቃል ለዋጭ ምዕላድ ብለን መጥራት እንችላለን ማለት ነው። ሶስተኛ እንመልከት። ተራራ ፕላስ አማ። ተራራ ብለን አማን ስንጨምርበት ተራራማ ይሆናል። ስለዚህ የቦታውን ሁኔታ ሜዳማ ነው፣ ተራራማ ነው፣ ምን አይነት ነው የሚለውን ነገር እንዲገልጽልን ለማብራራት ረድቶናል ማለት። ስለዚህ የአማ ተግባር በተራራ ላይ ስትደረብ ይህን አይነት ባህሪ ትሰጣለች ማለት ነው። ሁለተኛው መንደር ፕላስ እኛ ስንደምረው ወይም ስናያይዘው መንደረኛ ይሆናል። ይሄ ደግሞ ዘዋሪ ወይም ደግሞ የማይቀመጥ ብለን ልንተረጉመው እንችላለን። ስለዚህ መንደር የሚለው የራሱን የቻለ ትርጉም አለው። እኛ ስንጨምርበት ሌላ ትርጉም እንዲሰጥ ሆኗል ማለት። ስለዚህ የእነኚህ ቅጥያ ምዕላዶች በዋና ቃል ላይ ሲደረቡ እንደዚህ አይነት ሰዋሰዋዊ ተግባር ይኖራቸዋል ማለት ነው። ነገር ግን ብቻቸውን እነዚህ ስንመለከታቸው ብቻቸውን ስናነባቸው ምንም አይነት ትርጉም የማይሰጡ ወይም ደግሞ ምንም አይነት ሰዋሰዋዊ ተግባር እንዳይኖራቸው ሆነው ይቀመጣሉ ማለት ነው። እዚህ ጋር አስተውሉ። ቤት፣ ሆድ፣ ተራራና መንደር የሚሉት ነጻ ምዕላዶች ሲሆኑ ኦች፣ አማ፣ አም እና እኛ የሚሉት ደግሞ ጥገኛ ምዕላዶች በአንደኛው ላይ ተንጠልጥለው የሚኖሩ ብቻቸውን መኖር የማይችሉ ብቻቸውን ትርጉም መስጠት የማይችሉ ብለን መተርጎም ደግሞ ማስቀመጥ እንችላለን። ቤቶች፣ ሆዳም፣ ተራራማና መንደርተኛ የሚሉት ደግሞ ምዕላድ ሳይሆኑ ቃላት ናቸው። ለምን? ቅድም ባነሳውላችሁ መሰረት እነኚህ ቤቶች፣ ሆዳም፣ ተራራማና መንደረኛ የሚሉት ሁሉ ወደ አነስተኛ የቃል ክፍል መሸንሸን እንችላለን። ወደ አነስተኛ የቃል ክፍል የሚሸነሽኑ ደግሞ ምዕላድ ሳይሆኑ ቃላት ናቸው ብለን ለማስቀመጥ ሞክሬያለሁ ማለት ነው። እንግዲህ እነኚህን ልብ ብላችሁ ካስተዋላችሁ ቀጥሎ የሚከተሉት ጥያቄዎችን በየቤታችሁ ሆናችሁ ከጓደኞቻችሁ ጋር እንድትወያዩና እንድትነጋገሩ መልሳችሁን ደግሞ በኮሜንት ስር እንድታስቀምጡልኝ በአክብሮት እጠይቃለሁ ማለት ነው። የመጀመሪያው ጥያቄ እንመልከት። በነጻ ምዕላድና በቃል መካከል ልዩነት ያለ ይመስላችኋል? በነጻ ምዕላድና በቃል መካከል ልዩነት ያለ ይመስላችኋል? ካለ እርስ በራሳችሁ ተወያዩ። ያልገባችሁ ነገር ካለ እዛው ኮሜንት ስር ታሳውቁኛላችሁ ማለት ነው። መልሳችሁንም እዛ ብታስቀምጡልኝ ደስ ይለኛል። ሁለተኛ ጥያቄ በነጻ ምዕላድና በቃል መካከል ተመሳስሎ ይኖራል ብላችሁ ታስባላችሁ? በነጻ ምዕላድና በቃል መካከል ተመሳስሎ ይኖራቸዋል ብላችሁ ታስባላችሁ? የሚያመሳስላቸው ነገር አለ?
መልሳችሁን በቤታችሁ በኮሜንት ስራ አሳውቁኝ። ሌላ ለማጠናከሪያ የሚያገለግላችሁ እዚህ ጋር በቻርት ነገር ያስቀመጥኩላችሁ ነገር አለ። እሱም በቤታችሁ ሰርታችሁ እንድትነጋገሩበት እመክራችኋለሁ ማለት ነው። ጥያቄዎች ከዚህ በታች በቀረቡላችሁ ቃላት ውስጥ የሚገኙትን ነፃና ጥገኛ ምላዶችን በመለየት አሳዩ ነው የሚለው። ምሳሌ ሰጥቻችኋለሁ። ተራ ቁጥር አለ። ቃላት ነፃ ምላድና ጥገኛ ምላድ ቃላቱ የተሰጥቷችኋል። በነፃና በጥገኛ ምላድ መለየት ነው። ለምሳሌ ድንጋያማ የሚለው ነፃ ምላዱ ድንጋይ ነው፣ ጥገኛ ምላዱ አማ ነው። ሌሎቹን እናንተ በየቤታችሁ ስሯቸው ማለት ነው። ቤትህ፣ መኪናዎች፣ እድርተኛ፣ ኮቴ፣ ሰማያዊ የነኚህን ነፃና ጥገኛ ምላዶችን በቤታችሁ ሰርታችሁ እንድትለማመዱበት በአክብሮት እጠይቃለሁ። በሚቀጥለው በክፍል 2 ስር ይዤላችሁ መቀርበው የትምህርት ርዕሰ ጉዳይ የቅጥያ ምላድ አይነቶች የሚለውን ይዤ እቀርባለሁ ማለት ነው። ቅጥያ ምላዶች ከሚገቡበት አኳያ በስንት ይከፈላሉ የሚለውን በቀጣይ ክላስ ይዤ እቀርባለሁ። እስከዛው ኮሜንትና ላይክ ሼር እያደረጋችሁ እንድትጠብቁኝ በአክብሮት እጠይቃለሁ። ባይ